የምኖርበት ሀገር አሜሪካ ውስጥ ሚኒሶታ በጠቅላላ በአሜሪካ ውስጥ የሚታወቀው የአሜሪካ ሪፍሪጀሬተር ተብሎ ነው። በጣም ብርድ ስለሆነ ክረምቱ በጣም ስለሚያቆራፍድና ለሱ የተጻፈ ነው። ጸሎት ለሚኒሶታ ቆራ ይትላለች ገጣ ርስቷ። አበባው ሳር ቅጠሉ የቀን እንስሳቱ ምድሩ አዛውንቱ ሌቱ አድባራቱ ቅኔ ስለቱ ግትልትሉ እንዳልናፈቅሽን ሁሉ ስንጠብቅሽ ተቆራፍደን ውጋት ቁርጥማቱን የቂም ሚስጥር አርገን አይከርሙት ክረምትን ዲበን እንዳልከረም ሆደ ባሻ ፀሐይ አይናፋር ሙሽሪቱ ጊዜን እንደ እርማ ራዝመሽ ቀጠሮን ከሐዲዱ አናክተሽ ምን ሊባል ጭኩን መሰወርሽ አበቦች ያብቡ አዋፍ ያዚሙ ግለጭ ሂጃብሽን ክፈሹ ከላሽን ንዳዳ ካላትሽን ይለፍልን ብርዱ ጸርተን መኮነኑ አክብረሽ ያምናውን ቀጠሮ አይነርግብሽን ወደ ኋላ ጥለሽ ተከሰሽ ጣይቱ ዛሬ እንደኛ ብለሽ ትላለች። ቆይስቲ አንድ ነገር መጀመሪያ ልጠይቀ እኛ አንዳንድ ጊዜ ስም ተጽፎ ስናይ ሰለሞን ደሬሳ ተብሎ ተጽፎ እናየዋለን። እንደዚህም ብለን እናነባዋለን። ደግሞ ሳትሆን ዴ ሆና ደሬሳ ተብላም እናያታለን። ከናካቴው ደግሞ ደሬሳም አይባልም ደሬሳም አይባልም ብለው በሆነ ነገር የሚሉ ሰዎችም አሉ። ስሜ ቀጥታ አጠራሩ ሰሎሞን ደሬሳ ነው። የኦሮሚኛው ግን ኦሮሚኛ የማይናገሩ ጓደኞቼ ወዳጆቼ ማለት ስለሚቸግራቸው ወይንም ስለሚሰንፉ ደ ያደርግላቸዋል። ደን እንዲሁ ዝም ብሎ ያላዳመጠኝ ሰው ሰሎሞንንም አሁን ሰለሞን ብለው ነው የሚጽፉት። በመጽሐፍ ቅዱስ በአማርኛ ያለ ስም ነው። በአማርኛ አጠራሩ ሰሎሞን ነው። ሰሎሞን ነውና እንደዚያችን የሚለውጧታል። ግን እኔ አንተን በመልክ ካወቅኩኝ አንተ ካወቅከኝ ስሙ እኮ ሁሉ ጊዜ ትርፍ ነው እና ግድ የለኝም። እሺ እንግዲያውስ መጀመሪያ ይሄን ነገር አጥራልኝ። ሰለሞን ደሬሳ ሲባል ብዙዎች የአፄ ኃይለ ሥላሴ የገንዘብ ሚኒስትር የነበሩት የክቡራቱ ይልማ ደሬሳ ወንድም ያደርጓል። ልክ ናቸው? አይደሉም። ይልማ ደሬሳ አጎቴ ነበሩ፣ የእናቴ ወንድም። እንዳጋጣሚ ብዙ ጊዜ አይሆንም እንዲህ አይነት ነገር። እንዳጋጣሚ የኔ የአባቴ ስም ደሬሳ ነው፣ የእናቴም የአባቷ ስም ደሬሳ ነው እና ደሬሳ አባቷ ሆኖ ሳለ ባል ስታገባ ያጋጠማት ሰው ደግሞ ደሬሳ። ሁለቱ ደሬሳዎች ምንም ግንኙነት የላቸውም። ስለዚህ ይልማ ደሬሳ አጎቴ ናቸው። አጎቴ ነው። አጎቴ ነበር፣ የእናቴ ወንድም ነበር። ጥሩ። አሁን አንተ በዚህ በገለጽክልኝ የትውልድ ሐረግ መሰረት ሰለሞን የደራሲ ስብሐት ገብረ እግዚአብሔር የቀድሞ ሚስቱ ለነበረችውና የክቡራቱ ይልማ ደሬሳ ልጅ ለሆነችው ሐና ይልማ ምንዋ ነው? እኔ ለኔማ ያጎቴ ልጅ ነች፣ እህቴ ነች። ያጎቴ ልጅ እኔ ያክስቷ መሰለኝ ያጠራው። አንዳንድ መጽሐፍ ላይ ያክስታማች ልጆች ናቸው፣ አንዳንድ መጽሐፍ ላይ አጎቷ ነው እየተባለ ስለሚጻፍ አይደለም። እኔ እንትን ያጎቴ ልጅ ነች፣ ግን አብረን ስላደግን እንደ እህቴ ነው ማያት። ስብሐት ገብረ እግዚአብሔር ደግሞ የኔ የቅርብ ጓደኛ ስለሆነ ጓደኞቼ ሁሉ እህቶቼን አግብተዋል። እሱ ከነሱ ውስጥ አንዱ ነው እና በኔ ሳቢያ ተገናኙ፣ ተዋወቁ እና ለወጣቶች ነበሩ፣ ተፋቀሩ፣ ተጋቡ እና በኋላ ደግሞ ጊዜ ለያቸው፣ ወለዱ፣ ተፋቱ። እሺ ወደ ኋላ ላይ ወደ እነሱ መምጣት አይቀርም። እስቲ ስለ ስም ንገረኝ ጋሽ ሰሎሞን። ሰለሞን ይህ ስም በተለያዩ ክፍለ ዓለማት እንደየሀገሩ ቋንቋ በስምነት ያገለግላል ነው የሚባለው። ሸሎሞ፣ ሱሌማን፣ ሳሊሞን፣ ሌሎች እስቲ አንተ የምትጨምራቸው አሉ? ፈረንሳይኛ ሳሎሞ ነበር የሚሉኝ ያስማር እና ያው ሌላ አላስታውስም። ሱሌማንን ወዳታለሁ፣ ምክንያቱም አንድ አብሬማ ሬዲዮ ኢትዮጵያ መሰራው ለዜጋሽ ሱሌማን የሚለኝ ከአፋር የመጣ ሰውዬ ነበር። ዩጁዋሊ ሲጣላኝ ነው የሚጠራኝ እና እሷን አስታውሳታለሁ። ደግሞ የነ ሱሌማን ደ ማግኒፊሰንት ደግሞ አለው አይደለም፣ የቱርክ ገዢዎች የነበሩ የብዙ ትልልቅ ሰዎች ስም ነው። ግን እኔ የምቀልድበት በእውነቱ ሳድግ በጣም ይከብደኝ ነበር። ስሙን አልወደውም ነበር፣ መለወጥ ፈልጌ ነበር በጣም ስሜ። ምክንያት ይህ ሰሎሞን አፍ ሞልቶ እንደ አፍ የሚሞላ ስም ሆነ ለልጅ ያኔ እንደተሰማኝ ነው። በቀለ፣ ታደሰ፣ ጉተታ ምናምን ቶሎ የምትወጣ ስም አለች ያለ እና በኋላ እንደሱ አይነት ፈልግ ነበር። ወይንም ሙሴ ወይንም ነው ከበደ፣ አጠር ያለ ስም ፈልግ ነበር። እንደ ጓደኞቼ ሁሉ እንደ ሸክም ጎትቼ መሄድ ይመስለኝ ነበር። በኋላ ግን እናቴን ሳማክራት ስምንም በፍጹም አይቻልም፣ ምክንያቱም እኔ ህፃን ሆኜ በ13 ዓመቴ ገና ለጋብቻም ሳልታሰብ
ልጅ የሰጠኝን ሰለሞን እለዋለሁ ብዬ ጸሎት ያደረኩበት ነው አስተለኝ እንግዲህ አሁን አትወደውም ሰለሞን? አሁን ግድ የለኝም። በነገራችን ላይ ዘበት እልፊቱ በተሰኘው የግጥም መጽሐፍ ሽፋን ላይ ሳሊሞን ማለትም ራስን መሆኑ ነው ሳሊሞን ዘብሔረ ሲቡ ነኝ ባይ ነው የሚል ነገር ሰፍሮ አይቻለሁ። ሲቡ ዘብሔረ ሲቡ ምንድነው? ሲቡ ከወለጋ ውስጥ ይሄ እንደ ቤት ቀልድ ነው። አባቴና እንግዲህ ታቅ እንደሆነ አላቅም በተለይ የኛ ሀገር ኦሮሞዎች ሌላም ጋር እንደሱ ይመስለኛል ከመጋባታችን በፊት 11 እንቆጥራለን የዘራር ወደ ኋላ እና ሰው ከዘመዱ እንዳይጋባ እንደ በአማርኛም እንደሚባል አላቅም በኦሮምኛ ከዚያ ወዲህ የሚጋባ ሐራሙ ይባላል። ከአረብኛው ሐራም ጋር ሳይገናኝ አይቀርም እና የተከለከለ ነውራ እና በዚያም ላይ ደግሞ እንግዲህ ስትጋባ ወለጋ ከትልልቆቹ ክፍለ ህብረተሰቦች ሁለቱ ሲቡና ሌቃ ናቸው። ሌቃን ባያገባ ይሻላል፣ ሲቡን ባያገባ ይሻላል። እና እናቴ በኩል ሌቃ ነኝ። የእናቴ ዘመዶች ሌቃ ናቸው ልበልህ፣ እኔ ሌቃ አይደለሁም። እና የአባቴ ዘመዶች ደግሞ ሲቡ ናቸው። እና ደግሞ በዚያ ላይ እንግዲህ የእናቴ አባት አያቴ ብዙ ጊዜ እሳቸው ጋር እናጠፋ ነበረ። እሳቸው ሌቃ መሆናቸው ነው። እና እኛ ደግሞ የሲቡ ልጆች ነን። በአባታችን በኩል አይደለም ሲቀለድብን ስንጣላ ነው ያደግነው። በዘመኑ ደግሞ የቀልድ ሳይሆን ይፋጁ ነበረ። እና የኢትዮጵያ ህዝብ ደግሞ ምክንያት የለውም ለመጣላት ማለት አይደለም። እዚያ ሳልገባ አማራ፣ ኦሮሞ፣ ወላይታ፣ ትግሬ፣ ኤርትራዊ እየተባለ ተፋጨ ነው። አዲስ ነገር አይደለም ነው። ከብዙ ጊዜ ጀምሮ ሲፋጨ ነው ህዝብ ነው። እቺን መጽሐፍ ሳስባት እኔ እንደ ግጥም መጽሐፍ ብቻ ሳይሆን ከመጀመሪያ ገጽ ጀምሮ እስከ መጨረሻው እስከ ሽፋኑ ድረስ ያየ እንደ ሰብሳቢ የኮሚኒቲ የህብረተሰብ ፕሮፓጋንዳ ፕላን አይነት ነገር ብዬ ነው ያሰብኩት። ያልገለጽኩትም ግን የገባው ያልገባው እኔ ፈንታ አይደለም። እኔ የምፈልገውን ሰርቻለሁ፣ ደስ ብሎኛል። እዚያ ላይ ተለያየሁት እና ለሰው ለሆነ ሁሉ በእኔ ህይወት ለሆነ ሁሉ እንደ ማስታወሻ እና ያቺ ዘብሔረ ሲቡ ሳድግ በጣም ይገርመኝ ነበረ። ማናቸው እኚህ ዘብሔረ ቡልጋሚ ተስፋ ገብረስላሴ ሁሉ ጊዜ ተስፋ ገብረስላሴ ዘብሔረ ይላሉ። ሌላም አለ ብዙ ጌታ አለ። ዘብሔረ ጉራጌ ታስቀኝ ነበር ሁሉ ጊዜና እኔም ትድረሰኝ ብዬ ነው። ምናልባትም በኦሮምኛው እንደሚባለው መነሲቡ እንደማለት ነው ለማለት ነው። መነሲቡ ማለት መነሲቡ መሆኑ ነው። መነሲቡ መነሌቃ ወደ ወሎ ደግሞ ስትሄድ መንሂመኑ ወረሂመኑ ይሉ የለ እንደሷ ወራና መናያው ነው። ልጅነት በርግጥ ይህ የመጀመሪያው የግጥም መጽሐፍ ርዕስ ነው ልጅነት። ግን እኛውን እስቲ ስለ መጽሐፍ ሳይሆን ስላንተው ራስ ስላንተው ልጅነት እንጨዋወት። የት ተወለድክ? እኔ የተወለድኩት ጩታ የምትባል መንደር ትኑር አላውቅም በ72 ድረስ ነበረች እና ወለጋ ውስጥ ከግንቢ አንድ በእግር የአንድ ሰዓት መንገድ የ45 ደቂቃ መንገድ የምትወጣ መንደር ነች። ከተማ አይደለችም። ትንሽ መንደር እዚያ ነው የተወለድኩት ይመስለኛል። ከዛ በህፃንነት ወይም በልጅነት ነው ወደ አዲስ አበባ የመጣው? በልጅነቴ ወደ 4 አመት ሲሆነኝ መጣሁኝ። አዲስ አበባ የት አካባቢ አደግ? የት ሰፈር ልጅ ነኝ የምትለው ሰለሞን? እኔ የአዲስ አበባ ልጅ ነኝ፣ ሰፈርም የለው። ምክንያቱም ያደግኩበት 6 ኪሎ ከቀዳማዊ ኃይለ ሥላሴ ሆስፒታል ይባል ከነበረው ምን ነው የሚባለው አሁን ሆስፒታሉ ስሙ የካቲት 12 ሆስፒታል ጓሮ። ከዚያ ደግሞ አሁን ትምህርት ሚኒስቴር የቆመበት ቦታ አዲስ ፎቅ ተሰርቷል። ሳያው ነበር አሁን ለታ እና እዚያች ቦታ የአያቴ ቤት ነበረ እና 4 ኪሎ ልጅ ነኝ። ከዚያ በኋላ ደግሞ ቪላጆ ሳቮያ ነበር የሚለው ሰው ቪላጆ ሳቮያ ነው። እሷ ደግሞ ቢስ ቤት የሚባለውን ሰፈር ታውቀዋለህ? ቢስ ካምፓኒ ጋር ያለው ወደ መርካቶ ሀብተ ጊዮርጊስ ወደዚያ እና እዚያ ደግሞ ልዘነበ ወርቅ ተማሪ ቤት። ከዚያ ደግሞ ካዛንቺስ ደግሞ ዋና ያደኩበት ኳትሮሞሪ ይባል ነበር የሚቋረጥበት
አንዱ መንገድ ወደ ሮያል ይሄዳል ከፊት በር ተነስቶ አንዱ ደግሞ ከግንፍሌ ይነሳና አሁን ቶታሉ ጋር ማለት ነው ካዛንቺስ ቶታል የሚባለው እዚያ ለአንድ ጋሽ በቀለ ለሚሉት ባለ ቢስክሌት አከራይ ነበረ ከተማሪ ቤት እየጠፋሁኝ እና የተጠየቅኩኝ በኋላ ደግሞ እንደገና ተመልሼ ኮሌጅ 4 ኪሎ ገባሁኝ ጉለሌ ያደኩኝ ብዙ እዚህ አዲስ አበባ ልጅ ነው ማለት ነው መድኃኔዓለም ተማሪ ቤት የሆነው ተማርኩኝ ከራስ ኃይሉ ቤት ፊት ለፊት ነበር እና አዲስ አበባ ያልኖርኩበት ቦታ የለም ደግሞ እንደውም አንዳንዴ ሳስበው ያደክማል ማላቀው ብዙ ሰው የለም አብሬ ያደጎቼ ማለት ናቸው በየመንደሩ የአዲስ አበባ ልጅ ነኝ እስቲ አንድ አንብቤ የገረመኝን ነገር ልጠይቅ ከላይ ሲጀምር እንዲህ ይላል ሰለሞን ደሬሳ በልጅነቱ ትምህርት የሚባል ነገር አይገባውም ነበር በዚህም የተነሳ ያረገጠው ትምህርት ቤት የለም እና ደግሞ ሌላው እጅግ በጣም የደነቀኝ ነገር ከታች ወረድ ብሎ የተጻፈው ነው ሆኖም ግን ሰለሞን ደሬሳ አዲስ አበባ ዩኒቨርሲቲ ኮሌጅ ሲገባ እድሜው ገና 16 አመት ብቻ ነበር ሁለት በጣም የተራራቁብኝ ነገር ሁለቱም እውነት ናቸው ታዲያ ሁለቱም የተቃረኑ ነገርም ቢመስሉ እውነት ናቸው እና ምንድነው የሆነልህ እንዳልኩህ ለናቴ በኩር ወንድ ልጇ ብቻ መሆን ሳይሆን በ13 አመቷ ህፃን ሆና ልጅ ሆና የተመኘችው ልጅ ነኝ እና እንግዲህ እንዲያው ብትችል ብታነግሰኝ ደስ ይላት ነበረ ግን እንግዲህ ደማጺ ኃይለ ሥላሴ ነበር እሱ እንደማይቻል ታውቃለች እና ምላ እንደ መማር አለበት ለሞሷ ትምህርት ያመለጣት ሰው ነበረች ወንድሞቿ እህቶቿ ሲማሩ ታላቅ ስለነበረች አባቷ አስቀርቷት በጣም ትቆጭ ነበር በትምህርትና ታነሳና በ4 አመት ተኩል ሲሆነኝ ለዘነ ወርቅ ተማሪ ቤት የህፃናት አልጋ የለም ከግራና ከጎኛ አጥር ያለው ቀኝ ጋጥር ያለው በሱ ነው የተላኩ ተዳሪ ተማሪ ቤት እና የእንግሊዝኛ የሚያስተምሩ ቲቸር ናኒ የሚባሉ አንድ አሜሪካዊት ነበሩ የሚማቱ በጣም የሚማቱ የቀሩት በእድሜ ይበልጡኛል ግር ነው ያለብኝ በጣም ውቃቢን ያስጣለኝ ቦታው ከዚያ ደግሞ ያነሱና መድኃኔዓለም ያኔ ባለባት ተማሪ ቤት ይባል ነበር ምን ይመስልሃል የኢትዮጵያ ነገር አንድ ነገር ያቃተኝ እንደሆነ እኔን አቃተኝ አይደለም ማያስተማሪው ከፍቶበት ነው ሁሉ ጊዜ ሌላ ሰው ጥፋት ነው አይደለም የኔም ዘመዶች ኢትዮጵያውያን ናቸው አሁን ሌላ ሀገር እንደሱ አይደለም ልጁ ምን ቸግሮት ይሆናል ብሎ ይጠይቃሉ የኔ ግን አይ ተማሪ ቤቱ ጥሩ ስላልሆነ ነው ያሉ እንደ ያነሱ ከተማሪ ቤት ሲቀይሩኝ መድኃኔዓለም ደግሞ ስገባ አንድ ክፉ ተማች የሆኑ አስተማሪ ነበሩ ተመከው የሚሉ ውቃቢ የሚያስርቁ እንደ ተማሪውን ሁሉ እንዲያው ታውቃለህ ሱሪ ውስጥ እንዲያው ጭርቅ የሚያስደርጉት ነበሩ አርበኛ አስተማሪ ነበሩ የምን አስተማሪ ለስሙ አማርኛ አስተማሪ ነበሩና ፊደል ያስቆጥሩ ነው እና ጎፈሪያቸውን እንዳበጠሩ ዘንግ ይዘው ነው የሚገቡት ከአርበኝነት የመጡ ይመስሉኛል እና ከጣሊያን ታዲያ ምንም ነገር እንዳልሰማ ጆሮዬ ድንጋይ እንደተቀመጠ አይነት ድንጋጤ እንግዲህ ያን ጊዜ እዚያ ስገባ አንድ 6 ወር ለዘነበ ወርቅ ሞክሬ ፊደሉ አልገባ ሲል ምን ጨንቆት ነበር በማለት ፈንታ ተማሪ ቤት ይቀየርለት ተባለ ያኔ ቀላል ነበር ተማሪ ቤት ልጅ ተማሪ ብዙ አይደለም ማመልከት ብቻ ነው እና እንደሚባለው በድሎት አይደለም ማንንም ያመለከተ ይገባ ነበር ገባሁኝ ቢሉኝ አቶ መክቡ በዚያ በዘንግ ቢያራውጡኝ ማኔ ችግሩ የመጣው ከድንጋጤ ነው እና ከፍርሃት ከዚያ ደግሞ ያነሱና ተፈሪ መኮንን ያስገቡኛል እንግዲህ በዚህ ጊዜ 1-2 አመት አልፏል አሁንም ፊደል አልቆጠርኩም ከዚያ ደግሞ አንድ አስተማሪዎች ነበሩ እኔ ማስተዋወሳቸው አንድ ገብረገብ የሚያስተምሩ አቶ ገብረ አምላክ የሚባሉ ነበሩ እሳቸውም እንዲሁ ሲማቱ ሲቆጡ ተማሪ ሁሉ እንደ መብረቅ ነው የሚፈራቸው እኔ ደግሞ እንግዲህ በዚህን ጊዜ ትንሽ ደደብነትም ተሰምቶኛል ምክንያቱም ጎኔ ያሉት ያነባሉ ደግሞ ሌላ ያልታየ 6ኛው አመት ተቃርቤያለሁ 6ኛ 7ኛ አመት ተቃርቤያለሁ እና ደግሞ አይኔ ያይም ያለ መነጽር እና ብላክቦርድ ላይ የተጻፈውን አላይም አይን አለማየት በመነጽር የሚታረም ነው እንጂ ደደብነት ወይንም ያዋቂነት ነገር አይደለም ግን አካባቢ ያሉት በአባትና በእናት ቦታ የሚቆሙ መምህራን ቤተሰቦችን እግዚአብሔር ይቅር ይበላቸውና ፊታቸው ያለው ማየት አቃታቸው ምንድነው የልጅ አይኑ ብሎ እና በኋላ ቆይተው አንድ አክስቴ ናቸው መጨረሻ ላይ የሚይዙት ወደ 10 አመት ሲሆነኝ እና እሱ ደግሞ ችግር ፈጠረ ምክንያቱም መጽሐፍ እንደልብ አልነበረም ብላክቦርድ ላይ ይጻፋል
እኔ አልገባኝም ለምን እንደሆነ ልጆቹ ኋላ ያሉት ሁሉ ሲያነቡ ለምን ምንም አይታየኝም ምንድነው የሚያነቡት እያልኩኝ እንዳልጠይቅ ደግሞ ጥያቄ አይፈቀድም በኢትዮጵያ አሁንም ሳይሆን እንደዚያው ሳይሆን አይቀርም ያኔ ደግሞ አይፈቀድም ትመታለህ እና ጸጥ ማለት ነው እና እኔ አንድ የወለጋ ሰው ነበሩ አቶ ዮሐንስ የሚባሉ የገደል ጥራቢ የሚያክሉ ያላነብ ያለ ሰው ጠርተው ህፃን በጥፊ ሲማቱ ተንከባለው ከግድግዳ ጋር ሲጋጭ አስታውሳለሁ ሁላችንም እንዴው በፍርሃት ነው የምንኖረው አንዳንድ እንግዲህ የታደለ ቤተሰቦቹ ትንሽ አስተምረውት ቀደም ብሎ የመጣው የተመሰገነው ደህና ነው እና ሁለት አይነት ነው የሚያውቁት አስተማሪዎች ወይ ብልህ ነህ በትምህርት ጎበዝ ነህ ወይ ደደብ ነህ ደደብ ከሆንክ ትመታለህ እና እንደሱ ስደናገጥ እሱ አስተፈሪ መኮንንም አልሆነ አለ ታመመ ተባለና ከተማሪ ቤት ወጣሁኝ ድንጋጤ አሞኝ ይመስለኛል ወደ 9 አመት ሲሆነኝ የእናቴ አጎት የሆኑ አቶ ገብረ እግዚእ አመንቴ የሚባሉ የተማሪ ቤቱ ዲሬክተር ሆኑ እና እናቴ ችግሩ አለ አጎታ ስታጫውትኛ ጋር ይገባዋል አምጪው ተባልኩኝ ገባሁኝ እዚያ እሳቸው ቢሮአቸውን የሚቀመጡት እዚያ ደግሞ የባሰ ሆነ ዱላው ማስደንገጡ እና ኛታ ያንስ የሚለው የወለጋ ሰው እዚያ ነበር የሚያስተምሩት እኔን አልመቱኝም ግን ወንድሜን ውቃቢ አስረቀውታል ታናሽ ወንድሜን እና እዚያ ክፍል ውስጥ ፊደል መቁጠር ችግር ሆኖ ሳለ አንድ ጊዜ አቶ አባባ በቀለ ምንላቸው አንድ አስተማሪ ይመጣሉ በሰላም የሚያስተምሩ ምንም የተለየ ነገር ያደረጉት የፈጠሩት የለም ብቻ አትመታም አይጮህብም አትሰደብም አትቆረቆም በአንድ በወር በማይቆጠር በማሞላ ጊዜ አማርኛ ፊደል ቆጠርኩኝ እና ምናልባት በ6 ሳምንት ውስጥ ማንበብ ጀመርኩኝ እና 10 አመት እስኪሆነኝ ድረስ አላነበብኩም ነበር ከዚያ ደግሞ የተቀሙኝ መስሏቸው አባቴ ያነሱና 6ኛ ክፍል ከጨረሱ ልጆች ጋር ከአንደኛ ክፍል ያወጡና ጀነራል ዊንጌት ሁሉ ሰው በትምህርት በእንግሊዝኛ የሚማርበት እንግሊዝኛ ማላቆስ ያቆቱኛል እዚያ ደግሞ እንደገና እድሌ ነው መሰለኝ ፍዳይን ጨርሼ ደደቡ ሰለሞን ተብዬ ከታወቅኩኝ በኋላ ለ2 አመት በ3ኛ አመት ጓደኞቼ ላይ ደረስኩኝና በእውነቱ የተማርኩት አንደኛ ክፍል 7ኛ 8ኛ 9ኛ 12ኛ ድረስ ተማርኩኝ ለዚህ ነው ያለ ጊዜ የገባሁት እንጂ ጎብዣ አይደለም አይነስ መነጽሩ እንዴት ሆነ በታወቀና ኮሌጅ ስትገባ መነጽሩ ታወቀ ዊንጌት እንደገባሁኝ እዚያም እንግዲህ ፍርሃት መጣ እዚያ ደግሞ እኔ እንግሊዝኛ ሰምቼ አላውቅም ልጆቹ የሚማሩት በእንግሊዝኛ ነው እና ተደናግጬ ቁጭ ብዬ ሳለሁ ነው እንግዲህ አንድ ቀን ቤት ሄድና አክስቴ አሁን አረፉ በኋላ ደግሞ አክስቴ ወዳጄም ነበሩ ያጎቴ ባለቤት ወይዘሮ ሳቤት ወርቅነህ በረንዳቸው ላይ ቆመው ሲያልፉ እኛ ዘንግ አድርገን የቁመት ዝልያ ሁላችንም ልጆች ነን እንፎካከራለን እና ከሩቁ ሲያዩኝ ዘንጉ ያለው ወዲያ ማዶ ነው የሚዘለው እዚህ ይሄ ልጅ ውራ አይደለም ወይ ይሉና ይዘውኝ በመኪና ፒያሳ ይመጣሉ ወደ በራስ መኮንን ድልድይና ፒያሳ መሃል አንድ የአርመን ቤተሰብ ሱቅ የሆነች የአይን መነጽር ቦታ አለች እዚያ ሲመረመር እኔ የላዩን ትልቁንም አላየውም እና መነጽር ተደረገልኝ መጀመሪያ ቀን መነጽር የመጣለት አስታውሳለሁ ማታ ነው ኮሬንቲ በርቷል የዛፍ ቅጠል የተለያየ መሆኑን ያንደት ነው ያየሁት እና እንደው በርቶ እንደዚህ ብሩህ ሆኖ ሲታየኝ ምናልባት ከምን ጋር ላስተያየው ብትል አንዳንድ ጊዜ ለምሳሌ የሱፊ ታሪክ ስታነብ የቡዲስት ትምህርት ታሪክ ስታነብ ኤንላይትመንት ኤክስፒሪየንስ የሚሉት አለ በርቶ ሲታይህ እነሱ የሚያወሩት ስለ ህይወትና ዓለም ምስጢር ነው እኔ ታየኝ ፊት ያለው ነገር ነው ግን ብዙ ልዩነት ያለው አይመስለኝም እንዴ በጣም ምን ያህል እንዳስደነገጠኝ ልነግርህ አልችልም ማየቱ ብዙ እንደዚህ ደርሶብኛል ደንግጦ እንደው ካልታየ ቦታ አንድ ነገር ማየት አንዱ እሱ ነው አንዱ ደግሞ እንግሊዝኛም እንደዚህ አስቸግሮኝ እሱ ማስፋወሰን ነው እንዴት እንደሚነበብ አስፋወሰን የነበረ ሰው ነው እና ገርሞኛል እንዴት ተደርጎ ነው በ26 ፊደል አንድ ቋንቋ የሚጻፈው በኋላ አር ኤ ብሎ ራ ይባላል አለና ኤም ኤ ያረጋና ማ ራማ ሲል ያንረተም እንደዚህ አንድ ጊዜ ከአንጎሌ ውስጥ አንድ ሰው አምሮይን በሰይፍ ከፍቶ እንደገለጠው አይነት ነገር እንዲሁ አይነት ድንጋጤ ልጅ ሆኜ ሲሰማኝ አስታውሳለሁ እንግዲህ አንድ ብልህ ተማሪ ያለ መሆን ትልቅ እድል
ሌሎቹ ዝም ብለው የሚማሩትን እንዳየ እንደው በልክ አዲስ ዓለም እንደ ተከፈተልኝ መንግስት ሰማይ እንደገባሁኝ አይነት ስሜት አይነት ኤክስፒሪየንስ ሆኖ ነው ማስተዋውሰው። የዩኒቨርሲቲ ኮሌጅ የገባበት ዘመን መቼ ነበር? ዩኒቨርሲቲ ኮሌጅ በ1954 ይመስለኛል። ምክንያቱም እዚያም የለመደ ልማድ አይለቅምና ሌሎቹ በ4 አመት ጨርሰው ሲወጡ በ5 አመት ነው የወጣሁት እኔ እና እስከዛን ጊዜ ድረስ አልገባም ይል ነበር። ምን ትምህርት የለም 10 እንትን ተጠራሁኝ ዊንጌት ተማሪ ቤት ስማር የተማሪ ቤቱ ዳይሬክተር አንድ አፈኛ እንግሊዝ ነበሩ ሚስተር ሄሪንግ የሚባሉ እና ውጤታችን የሚሰጠን ትልቅ አዳራሽ ውስጥ ተሰብስበን ነው እና አስታውሳለሁ አንድ ጊዜ ሁለተኛ አመቴ ላይ የኔን ስም ይጠሩና እዚያ ሰሎሞን ኤሬሳ እንደገና ራሱን አስታወቀ ከ8 አይነት ትምህርት 7ቱን በመውደቅ ከክፍሉ የመጨረሻ በመውጣት ምናምን ብሎ ተማሪ ይስቃል። ያን ጊዜ እንግዲህ ጩም ዊልና ይዞርብሃል። እኔ ሲዞርብኝ አስታውሳለሁና አይንህንም ይሸፍነዋል እንደ ጉም እፍረት ነው መሰለኝ እና ከዚያ ወዲህ እንግዲህ የጀነራል ዊንጌት የደደብ መሰብሰቢያ ስላልሆነ ከዚህ ስንወጣ ወደ አዲስ አበባ የሚሄደው አውቶቡስ በራፉ ላይ የት እንደሚቆም ያውቃል ሰለሞን ምናምን ብሎ ይጨርሳሉ። አላ 2 አመት ተሰቃይቻለሁ። አይ ከወዲህ ሳልወጣ ምንም ቢሆን እዚህች ሞታታለሁ አልኩና ሰውየው ቢሮአቸው ሲገቡ ሄጄ እንግሊዝኛው ምን እንደነገሩ ነበር እኔ አይተፈቀደልኝ እንደሆነ በሚመጣው አመት ውስጥ ከጓደኞቼ ጋር አስተካከላለሁ አልኳቸው እና አይ የሚመጣ አመት ሙሉ እንኳን አንችልም እንዲህ አዩኝ ነው መነጽራቸውን ያወልቁ ያዩኛልኝ ሰውዬ ጉረኛ ቢጤ ነበሩ እንደ ቲያትር ያረጋቸዋል ስድብና ቲያትር ይቀናቸዋል እንዲህ አዩኝ እና በጣም እንፈራቸው ነበር። አሁን ወደኋላ ሳያቸው ትንሽ ሰው ናቸው። ያን ሁሉ መድረክ ላይ ወጥቶ መጨፈር አያስፈልግም ነበር በ12 አመት ልጅ ላይ እና ያዩኝና ደፍሬ መምጣት ይገርመኛል። እዚህ ድረስ ቢሮ መግባት ምናምን አለኝ ምን ነገር የለም ዝም ይቆሚያለሁ መነጽራቸውን አንዷን እንትኗን እቺን እጀታዋን ያኘኩ እንግዲህ አንድም ማረግልህ የምችለው የኔ ልጅ መጥተህ ተመልሰህ ልትደግም ክፍል አለኝ። አልደግምም ከጓደኞቼ ጋር ደርሳለሁ አልኳቸው። አሁንም ገርሟቸው ያዩኝና ሚስተር ሄሪንግ እንግዲያውስ ተመለስና ለገና ከጓደኞቼ ጋር እኩል ከሆንክ ትቀጥላለህ የዊንጌት ልጅ ትባላለህ ለገና ካልደረስክ ጓደኞቼ ላይ ካልደረስክ መጣታ አነጋግረኝም ሻንጣን ጠቅልለህ የመጣበት ትመለሳለህ አለ። እሺ አልኩና ጅነሳኝ በልሂድ ተባልኩኝ ጅነስቼ ሄድኩኝ። እናቴ ያን ክረምት ወለጋ ነበረች ጩታ ማሾ ታውቃለህ እንትን እንደ የሚበራው በጣም ይበራል ግን እሱን አንድ ገዛሁኝና 2 ሳጥን ሙሉ መጽሐፍ ይዤ ወለጋ ሄድኩኝ እናቴ ጋር ለክረምቱ ምን እንደማነብ አላውቅም። እነ ቻርልስ ዲክንስን ደግሞ ቀላል መጽሐፍ አይደለም እነ ማን ነው ይሄ ጆሴፍ ኮንራድን አልፎም ደግሞ ዶስቶየቭስኪን በትርጉም ማአት እንደው የ3-4 አመት የሚበልጡ ልጆች የማይሞክሩትን መጽሐፍ አይገባኝም ዝም ብዬ አነበብኩኝ ክረምቱን በሙሉ ምናልባት በቀን 10 12 18 16 ሰዓት ማነበብ ጊዜ አይኔ እስኪጠፋ ድረስ አነበብኩኝ። የገባኝ ነገር የለም አነባለሁ ዲክሽነሪ የለም የነገረኝን ሰው የለም ዲክሽነሪ ውስጥ ልታይ ትችላለህ ብሎ ምክር የለም። አባቴ አልነበረም እናቴ አጣቀውም ግን ለቀቀችልኝ እግዚአብሔር ይስጣት እና ግድ የለም ትደርስበታለህ እያለች አልፍና እኔ ምንም አልገባኝም የሰራሁት ነገር ተማሪ ቤት ተከፈተ ገባሁኝ። ፒተር ዊንጋርድ የሚባል ሁለተኛ የማያጋጥመኝ አይነት አስተማሪ አዲስ ተቀጥሮ መጣል እንግሊዝኛ ከእንግሊዝ ሀገር እና እዚያ እንደ ልማዴ እንግዲህ እኔ ለመርኩት መጨረሻ መውጣት ነው። ፈተና ይፈትነንና ፈተናችንን ሲያቀርብ የሁሉንም ይሰጥና አንድ አሜሪካን ልጅ ነበረ ሜሪሊን አንደርሰን የሚባል በእንግሊዝኛ አንደኛ የሚወጣ አበበ ተፈራ ነበር ጎበዝ ሂረላል ሻንገንላል የሚሉት አንድ የህንድ ተወላጅ ነው ህንዳዊ ነበረ ኃይሌ ደባስ የሚባል የኤርትራ ልጅ ነው በጣም ጎበዝ የሆኑ ልጆች ነበሩ እና እንደ ካውኖቹ ባለስልጣናት ስላቋርጠና የተማሩ ዛ የነበሩ በእናንተ ጊዜ አልነበሩ ለከኔ ኋላ ናቸው እዚያ ተመረዋል ጠቅላይ ሚኒስትሩ ጭምር እሱ ልጅ ለማስታወስ እነሱ ልጆች ናቸው ከኛ በኋላ እና ጠቅላይ ሚኒስትሩን መለስ ዜናዊን አላቃቸው እዚያ ከወንድሜም እዚያ ተመረዋል ከሱም በኋላ ይመስሉኛል ከኛ በፊት የነበሩ እነ በረከት ሀብተ ስላሴ ኤርትራዊ ሆነ እሱ ለምሳሌ እሱ ሲወጣ የመጨረሻ አመቱን ጨርሶ እኔ ገና መግባቴ ነበር እዚያ አውቀዋለሁ
እና ብዙ እንደሱ አሉ። በቅርብ ደግሞ ከእስር ቤት የወጡ ጓደኞቼ አሉ ኤርፎርስ የነበሩ ምናምን እነ ጀነራል አለማየሁ አጎናፍር እነሱ 1 አመት የሚቀድሙኝ 1 አመት ብዙ ልጆች አሉ አሁን ያሉ ከተማ ውስጥ። እና ይሁንና ገና ፈተና መጣ። ዋናው ፒተር ዊንጋርድ ነበር አስተማሪያችን። የሁሉንም ውጤት ከነ ወረቀታቸውን እየመለሰ እያመሰገነ ያደህና ያሰሩትንም በርታ ምናምን እያለ ትንሽ መስራት አለበት ማጥናት አለበት እያለ ያበረታታ ደግ ሰው ሲል በጣም ርህሩህ አይደለም ግን በጣም ፍርድን የሚያከብር ሰው ነው። እና እኔ ጋር ሲደርስ ደብተሩን ፈተና ወረቀቴን ይዞ ጠረጴዛ ፊት ቆሞ ድረስ ዴስክ ፊት እንዲህ ያደረገ ጭንቅላት ወፈር ያለ ብሎንድ ጭንቅላቱ ሰማያዊ ቢጫ ጸጉር እንዲህ ነቃነቀዋል። ትንሽ ደስ ሲለው ወይ ሲናደድ እና እንዲህ ጭንቅላቱን መነቅነቅ ሲጀምር እኔ ወየው አልኩኝና ቀልዴን አይደለም ሱሬ ውስጥ ሸናሁኝ የተቀመጥኩበት። ምክንያቱም አሁን ወይ መባረሬ ነው ወይ መቆየቴ ነውና መርሊን አንደርሰንን አንደኛ የሚወጣውን አሜሪካን እንዲያየና አዲስ የክፍሉ አንደኛ መጣ ሰለሞን ደሬሳ አለ። ከዚያ ጨረሰና ወደ ሚስተር ሄሪንግ ቢሮ ተጠርተሃል አለኝ። ያን ጊዜ እንኳን ሄሪንግ እግዚአብሔር ቢጠራኝም ልብ ያውጣ ገባሁኝ። በማቴማቲክስም በሳይንስም በሁሉም ደህና ሆንኩኝ። ፈረንሳይና አማርኛ ብቻ ወደ ኋላ። አማርኛ ደግሞ እኔ ጥፋት አይደለም ማስተማሪው ያደላ ነበር ምንም ጥያቄ የለውም። እንዴት ስምህን ይሰማና ትግሬ ከሆንክ ኤርትራዊ ከሆንክ ኦሮሞ ከሆንክ አማራ ከሆንክ ካልሆንክ ያደላል። አላዋቂ ሰው ነው። እሱም 50 ምናምን ሰጠኝ አለፍኩኝ። ፈረንሳይኛ ስወድቅ የሚስተር ሄሪንግ ሚስት የዲሬክተሩ ሚስት ፈረንሳይ ናቸው። በሱ ደግሞ ወቀሳ ጀመረ። እዚያው እንደቆምኩኝ ብሞት ፈረንሳይኛ አልማርም ብዬ በልቤ ቆርጬ ወጣሁኝ። ዊንጌት እንግሊዝኛ ጎበዝ ከሆንክ ማቴማቲክስ ደህና ከሆንክ ይቀረውን ግድ የላቸውም እንግሊዞች አይደሉ ወጣሁኝ። ከዚያ በኋላ ትምህርት ቀላል ሆነ። ጋሰለው እስቲ እንደው እንደዚህ አይነት ነገሮች በብዛት እንደው ማነባቸው ነገሮች አሉ። እስቲ አንተ ራስህም አስታውሰን እንዲህ በልጅነታቸው ትምህርት የማይገባቸው የነበሩ እንደው መምህራኖቻቸው ወላጆቻቸው ጠርተው ይሄ ልጅ አንድ ነገር አድርጉት እዚህ ትምህርት ቤት ሁለት እንዳትልኩት ይባሉ የነበሩ በኋላ ላይ ግን ዓለምን መለወጥ የቻሉ ማትናቸው እስቲ ጥቂቶቹን ንገረን። አንዱ አንስታይን ልክ አልበርት አንስታይን እንደሱ ነበረ። እና መጀመሪያ ነገር አፈቶ ሳይናገር 4 አመት ድረስ ቆየ መሰለኝ። ከዚያ ቀጥሎ ደግሞ ሰከንደሪ ትምህርቱ በሰነፍ ስለነበረ ሌላ ቃል የለውም እንግዲህ በውጤት አይደለም የሚታየው። ከዚያ ወደ ዩኒቨርሲቲ ወደ ስዊስ ፖሊቴክኒክ ሊገባ ሲሞክር አንቀበል አሉት። ከዚያ ደግሞ እንደገና ሄዶ አጥንቶ መጥቶ ሲፈተንና ሲያልፍና ሲቀበሉት ደግሞ አንዱ መምህሩ ለምሳሌ ሚንኮቭስኪ የሚሉት አንድ በጣም የታወቀ የሂሳብ የማቴማቲክስ አስተማሪና ማቴማቲሽን ነበር ራሱ። አይንስታይን የተባለውን አይሰራም የፈለገውን ነው የሚማረው። እና እሱ ችግር አንዱ ይሄ ነበር። እና ከዚያ ሲወጣ ስራ ለማግኘት አስተማሪነት ማይጻፍለት የታወቀው በስንፍናው ነው። እና አቶ ዩኒቨርሲቲ የሚቀበለው የስዊሶች ተራ ሰራተኛ ሆኖ የፓቴንት ማውጫ ቢሮ የባለቤትነት የውቅና ባለቤትነት እሷን ምስክር ቁጭ ብሎ ሲገለብጥ ይውላል። ደግነቱ ጊዜ ሰጠችው እና እሱ እንግዲህ ከዚያ የቀረው የታወቀ ታሪክ ነው። ዓለምን በጠቅላላው ፍጥረትን እንዴት እንደምናየው ለዘላለም ቀየረዋ። መጀመሪያ በስፔሻል ቲዮሪ ኦፍ ሪሌቲቪቲ ቀጥሎ ደግሞ በጀነራል ሪሌቲቪቲ ያው እሱ ብቻ አይደለም በእነዚህ እንኳን አላገኘም ኖቤል ፕራይዙን ያገኘው በሌላ ነው። ማት ነገር ሰራ እና በኋላ ደግሞ ወደ ኳንተም ሜካኒክስ ሲመጣ ደግሞ እግዚአብሔር በካርታ ይጫወትን በአለም ብሎ እዚያች ላይ ደግሞ ዘጋባትና የመጨረሻውን ሳያደርሳት ሞተ። ግን በቂ ሰርቷል። እሱ አንድ ነው። ብዙ አሉ እንደዚህ እኔ አሁን እንደ ድንገት ስላነሳው ተዛይልኝም እንጂ በጣም ዊንስተን ቸርችል በአገር መሪነ ደረጃ እንደዛ እና አብርሃም ሊንከን እንደዛ ይባሉ ነበር መሰለኝ። አብርሃም ሊንከን እንደሱ ይባላል። ትልቅ ሰው ነበረ። ቸርችል ለእንግሊዞች ነው እንጂ ትልቅነቱን ማይታወቅ አያውቅም። ቡፋ ቢጤ ሰው ይመስል ነው የሚታየኝ። እና እንደ ቸርችል እኮ ቢሆን ኖሮ እንግሊዞች ከዚያ አይወጡም ነበር። እድሜ ለቀዳማዊ ኃይለ ሥላሴ ቀደሙትና ሩዝቬልት ለመጀመሪያ ጊዜ አፍሪካን ሲረቅ ካይሮ ሲመጣ ቸርችል ሳያውቁት ቀዳማዊ ኃይለ ሥላሴ ሩዝቬልት ባገብቶ እንድታስበሉናላችሁ ወይ የአሜሪካ ልጆች የሞቱት ለእንግሊዝ ቅኝ አገር ለማስፋት ነው ወይ ብሎ ምን ሲደረግ ብሎ ገላገላቸው። ቸርችል እየበሸቁ ቤታቸው ገቡ። እና አይነን ያለ እኔ ሰው እንደሚያደንቃቸው አላደንቃቸውም።
ነበር የምታጠናው ዩኒቨርሲቲ ኮሌጅ ገብተህ? ዩኒቨርሲቲ ኮሌጅ ገብቼ የማጠናው የፊሎሶፊና ሊትሬቸር ነበረ። ፊሎሶፊና ስነ ጽሁፍ፣ ፍልስፍናና ስነ ጽሁፍ ነበረ። ለስሙ ነው ምንም እናጠናው። ያው የምዕራቡ ዓለም ፍልስፍና ነው። ያ ከምዕራቡም ቀነስ ብሎ የካቶሊክ ቤተክርስቲያን ፍልስፍና ነበረ። ወደ መንፈሳዊነት ወረድ ያለ ነገር ነበር። እንደሱ ተብሎ አይቀርብም። ግን ቶሚስቲክ የሚሉት የቅዱስ ቶማስ በመካከለኛው ዘመን በአውሮፓ መካከለኛው ዘመን በጣም የታወቀ ትልቅ ፈላስፋ ነበረ። ምክንያቱም መላው አውሮፓ ካቶሊክ ነበረ እና የእሱን ግን እንዳልዋሽ ለአንድ አመት ፕሮፌሰር ሚካኤሊዴስ የሚባል እሱም የካቶሊክ ቄስ ነው፣ ግን ግሪክ ነው። ከኦርቶዶክስ ግሪክነት ነው ወደዚያ ወደ የገባው። እሱ መጣ። እኔን እሱ ብዙ አስተማረኝ። ምክንያቱም መንገድ ለቀቀልኝ እና ሁሉ ጊዜ በሱ ፈተና ላይ ወጥቼ አላውቅም። ወደ መጨረሻው ጋር ግን እንደሚመስለኝ ልጆቹ የተሰጣቸውን ትምህርት እየተማሩ 90% ያገኙ ነበር። እኔን አላስገደደኝም። እሱም ያነበውን መጽሐፍ እያነበብኩኝ እነ ካንትን፣ እነ ማርክስን፣ እነ ሄግልን፣ እነ ኒቼን ያን ጊዜ አብዛኛው ተማሪ ክፍል ውስጥ ሌክቸሩን ሰምቶ ኖት ወስዶ ይገባና እሷን ነው የሚፈተነው። እኔ የፈለግከውን አንብ እያለኝ ምን ይቀርብሃል ከውጤቱ በስተቀር በቃሃል እያለኝ ብዙ አስነበበኝ እና እሱም አለና እሱን ሳላመሰግን አላልፍም። ግን አብዛኛው ፍልስፍና የሚባለው ያኔ የቅዱስ ቶማስ ፍልስፍና ነበር። አጠናቀቅ እንዴ ታዲያ ነው ወይ በመካከል ስኮላርሺፕ ነፃ የትምህርት ዕድል አግኝቶ ወደ ውጭ ሄደ አይነት ነገር ነው የሰማው? ዲግሪዬን ለመጨረስ ፈረንሳይኛ ይቀረኝ ነበር እንዳልኩ እና የፈረንሳይ አስተማሪ ሚስተር ኡርዲ ፕሮፌሰር ኡርዲ ጠርቶ አንተ የፈረንሳይ መንግስት ለ20 አመት የግል መምህር ቢቀጥርልህ ፈረንሳይ ጋር አትገባም ምን ልታረግ ነው የምትሄደው ሲለኝ ሰለሞን ደሬሳ 3 ጊዜ የፈረንሳይኛ ትምህርት ፈተና ወድቆ 3ቱን በተከታታይ ወድቋል። ኡርዲ ጠርቶ እንዳልሄድ ፈረንሳይ ኤምባሲ ሞከረ። ፕሮፌሰር ሚካኤሊዴስ የካቶሊክ ቄስ ነው። ታው ባክኔንም ፈረንሳይ ከካቶሊክ ቄስ ስልጣን መች ወጣና ና ብሎ ወስዶ ለዚህ ልጅ ለ10 ኢትዮጵያዊ ከምትሰጥ ለሱ ብትሰጠው ይሻላል አለው ፕሮፌሰር ሚካኤሊዴስ። እና የሳቀ ይዘን በመኪና ሲመለስ ከፈረንሳይ ለጋሲዮን ኤምባሲ አልቋል በቃ ትሄዳለህ ፎቶግራፍ ምናምን አዘጋጅ ተባልኩኝ። ስኮላርሺፕ ተሰጠኝ። ፈረንሳይ ሀገር ሄድኩኝና ለመጀመሪያው አመት ለራሴ ብቻ ሳይሆን ለቀሩትም ኢትዮጵያውያን አስፈቀድኩላቸው በፈረንሳይኛ እንድንታረምና በህግ ትምህርት ብቻ እንድንታረም እና በአንድ አመት እሱ ተፈቀደልን። በያኔ ፈተና ደግሞ ያኔ ፈረንሳይ ሀገር በአመት አንዴ ነው መጨረሻው ላይ እሱን ፈቀዱልንና አለፍን። በሁለተኛው አመት ሁላችንም ቻልነው ቋንቋውን። ጎበዝ ተማሪዎች ነበር እና ፕሮፌሰር ኡርዲ ያለሁበት ከተማ ድረስ መጣ። አልነበርኩም ደስ ይለኝ ነበር ብኖር እና ሰብስበው ጓደኞቼን በእደ መላኩን ሰለሞን አለ ከተማ ውስጥ በምን ቋንቋ ይማራል ሲሉት ወይ እንዲያውም ቀንቶታል። ምክንያቱም እዚህ በመማሩ አጠራሩ ከኛ ይሻላል አሉት። እውነት ነው ደግሞ ምክንያቱም በጆሮዬ ላይ ተማርኳት እና እሷንም ተወጣኋትና ፈረንሳይ ሀገር ተማርኩኝ። ዲግሪን እዛ ነው ያስከው ያለ መጨረሻው ላይ ደግሞ እሷንም ጓደኛ የአሜሪካን ሀገር ሲያገባ ሚዜ ሆኜ ሄጄ ሁለተኛ አልተመለስኩም። ወደ ፈረንሳይ ሳትመለስ ቀረ። ከዛ ወደ ኢትዮጵያ መጣ። ከዛ ወደ ኢትዮጵያ መጣ። መልካም። ያኔ ነው እዚህ የኢትዮጵያ ሬዲዮና ቴሌቪዥን ምክትል ዋና ስራ አስኪያጅ ሆነ ስራ መስራት ጀመርከው? የለም ሲጀምር ከኢትዮጵያ ሬዲዮ አሜሪካን ሀገር ቀጣሪ ፈልጎ ስለ ሬዲዮ የሚያቅሰው ምናምን ብሎ ሲፈልጉ አንድ ሴትዮ ነበረች ጠያቂዋ ተቀጥራ ከኔ ወዲያ ሬዲዮ ማወቅ እንዲያው መቀለድ ነው ግድ የለሽም አልኳት። እጄን ሬዲዮ አይቼም አላውቅም። ለኢትዮጵያ ሬዲዮና ቴሌቪዥን ሰራተኛ አሜሪካን ሀገር ማስታወቂያ አወጡ። ምክንያቱም የአሜሪካን እርዳታ በሰፊው ተሰጥቶ ነበር እና አንድ እነሱን ሰው ነው ያሉት። እያወቅኩት እጄ እችላለሁ አልኳት እና ግን ስመጣ በኢትዮጵያዊነት ነው የተቀጠርኩት። እነሱ ሰው ቀጥረው ምንድን ነበር ሊያሰሩ የሚችሉት እዚህ ማለት አማርኛ ቋንቋው ራሱ ያለ ቴክኒክ በሬዲዮ ስራ አይደለም፣ በቴክኒኩ በትራንስሚተሩ በእጅ የሚሰራውን ብረታ ብረቱን እሱን እኮ አውቃለሁ ብዬ ነው የመጣሁት። ደግነቱ ብዙ የሚያውቁ ነበሩን ያላስፈለኩ። አለቃዬ አንዱ አቶ ነጋሽ ነበረ፣ ነጋሽ ገብረ ማርያም። ከሱ በላይ ደግሞ አቶ ንጉሴ ሀብተወልድ ክቡር አቶ ንጉሴ ሀብተወልድ እሱ ደግሞ ምክትል ሚኒስቴር ነበረ እና ከእነሱ ብቻ ሳይሆን ሳልጠራጠር ልለው እችላለሁ
እኔ ያደኩት ኢትዮጵያ ሬዲዮ ነው እና እዚያ እኔ የምወዳቸውን ያህል የማይወደኝ ሰራተኛ አልነበረም እና ሰራን ልባችን እስኪፈርስ ከነ መሐመድ እድሪስ ከነ ወርቁ ተገኝ ከነ አቶ መኮንን አየለ ተገኘ ሻወርቅ ስነ ጽሁፍ ክፍል ነበር እሱ ስነ ጽሁፍ እነ ሉል ሰገድ ኩምሳ እነ ተፈሪ ወሰን እነ ነጻነት አስፋው አሁን ምክትል ሚኒስቴር ነች መሰለኝ የማስታወቂያ አይደለም ሚኒስቴር ዴታ እሺ ሚኒስቴር ዴታ ከነዚህ ሰዎች ጋር ሰራሁኝ አብሬያቸው አደኩኝ ያስሩን ላቋርጥ አሁን አንድ ነገር ትዝ አለኝ አዲስ አበባ ዩኒቨርሲቲ ያለ ፓርታይም ዩር ፍሪላንሰር ሆነ ኢትዮጵያ ሬዲዮ እንግሊዝኛ ዜና አንባቢ ተቀጥረህ ነበር የሚል ነገር አስታወስኩ እንግሊዝኛ ዜና አንባቢና ያቺን ያለችው አንደ ሙዚቃ ማጫወት ተቀጥሬ ነበር ልክ ነው ሰርቻለሁ የተማርኩ ዩኒቨርሲቲ ያለም ከዩኒቨርሲቲ የተማርኩ ጀመርኩኝና አንድ ክረምት ደግሞ ሙሉ ጊዜ ሰራሁኝ እኔ ስወጣ ለታደሰ ታምራት አሁን የሂስቶሪክ ፕሮፌሰር ታደሰ ለሱ አስረክቤ ነው ሄድኩት ሲሄድ እሱም ሰርቷል እዚያ ከኔ በፊት ደግሞ አምደ ሚካኤል ሀብቴ ሰርቷል እንግሊዝኛ የሚያቅሰው ችግር ስለነበረ አንድ አይና ሁሉ ይቀጠር ነበር ተቀጠርኩኝ በአንድ አይና ስለ አንድ አይናዎችን ለመስደብ ሳይሆን በግማሽ የሚያይ እንግዲህ ከሌሎች እንዲያውም አልሄድም ነበር አቶ ታደሰ አበበ ነበሩ አለቃዬ እየጨቀጨቁ አስቸገሩኝ እንዴ አንተ እንደ ቢቢሲ አታነብም ከየት አምጥተህ ነው እንደ ቢቢሲ ማነበው ነው እንግሊዝ አይደለም እና እስቲ አንተን ስማውና ትንሽ ይቆላጠፋሉ እስቲ እነሱን ስማና ደግሞ ያንተን ስማው እንዴ ይነበባል ይላል አቶ ታደሰ እንግዲህ ከጨቀጨቁኝ ሄድልዎት ነው ስላች እቺን ገንዘብ ልብለህ ልትሄድ አሁንም ሀር ሸሚዝም ገዛ ምናምን ይሉኛል ሀር ሸሚዝ ሀር ስካርፍ ነው ሀርም አይደለም ስካርፍ አረግ ነበረ እንደ ዘመኑ ስንት ከፍሉ ነበረ ያኔ 450 ነው እንደዚህ ከፍሉ በጣም ነበር በጣም ስንት ነበር ያኔ ከዩኒቨርሲቲ ስወጣ ወደ 1920 በልጅነት ነው ከገንዘብ ጋር በቃ የተደፋፈራችሁት ያኔ ምንም አላረኩበትም ጠጣንበት ከጓደኞቼ ጋር ከዚያ እንደ ነገሩ ገንዘብ ይገርማል ከብሬ ማላቅም ቸግሮኝ ማቅ ፈረንሳይም ሀገር በጣም እንቸገር ነበር ግን ከትሬንታ ላይ የጭነት መኪና ላይ ጎመን አትክልት ምናምን ሳወርድ አድራለሁ ለመጠጥና ለምግብ ያህል ጧት ይዤ እሄዳለሁ አትክልት ተራ ሰራተኞች እና አሜሪካን ሀገርም መጀመሪያ ሲሄድ ልኳንዳ ራጅ ነኝ ብዬ ገብቻለሁ ኤዲተር ነኝ ብዬ ሰርቻለሁ እና ካሊፎርኒያ ዩኒቨርሲቲም እንደ ቋንቋ ማስተማሪያ ቴፕና ምናምን ለማቋቋም ከኔ የተሻለ ሰው አታገኙ አይቼ ማላቀም ከዝም ብዬ ገብቼ እነሱን ጋር ደህና ገንዘብ ይዤ ወጣ ልጆቹ እንደ አይነት ነገር ይወዳሉ ይባላል እንዲህ ነው ማለት ያለበት አይናፋር ይሉኝተኛ መሆን አያስፈልግም ነው የሚባለው እችላለሁ ማለት ነው ብለህ ከዚያ በኋላ አጥንተህ የሚያቅሰው ጠይቀህ መስራት ነው እና ደግሞ እግዚአብሔር ይመስገን እኔ የተሰጠኝ አንድ ስጦታ ብቻ ነው የምለው አንደኛ ባለማወቅ አላፍርም ሁለተኛ ጥያቄ አሁን ድረስታና ሻንሜ ይቀልብኛል ምንድነው አንተ ፖሊስ መርማሪ ይመስል ሰውን ጥያቄ የምታስቸ ልብ የምታደርቀው ይለኛል እሷ ብዙ ጊዜ አድናኛለች እና ሌላ ደግሞ አነባለሁ ሁሉ ጊዜ አነባለሁ እና ማወቅ ትልቅ ነገር መስሎኛል ታይቶኝ ማያቅ እና ያንን የገና ፈተና ከተወጣሁት በኋላ እውነቱን ለመናገር ትምህርት አላስቸገረኝ በኋላ እና እንዲያውም ከማለም አስቸገርም አልፎ በጣም ቀላል ሆኖ ነው ያገኘሁት ምክንያቱም ድንጋጤው አለፈ መነጽር ተገኘ ይመስገን ከዚያ በኋላ መጽሐፍት በብዛት ይነበቡ ጀመረ እንዲያውም እኔ ለቴክስት ቡክ ይሰጥ የለም ለፊዚክስ ሆነ ለማቴማቲክስ አንድ ቀን አይቼው አላውቅም ላይብረሪ ውስጥ ሄጄ እና ትንሽ ደፋር ስለነበርኩኝ ምን ሰው እያሳጠረ ከሚጽፈው ጋር ምን አታገለኝ መሰረቱ አልሄድም ወይ ብዬ ከዚያ ነበር ምንም አሁንም እንደዚያው ነኝ ወደ ማስታወቂያ ሚኒስቴር እንግባ ስለ ጋዜጣና ጋዜጠኝነት ወይም ስለ ጋዜጠኛው ሰለሞን ደሬሳ እናውራ ቅድም አንስቼበት ነበረ የኢትዮጵያ ሬዲዮና ቴሌቪዥን ምክትል ስራ አስኪያጅ ሆነ ሰርተሃል ብያለሁ እስቲ ስለዛን ጊዜው ጋዜጠኞች ንገረኝ ያንኞቹን ጋዜጠኞች እንዴት ትገልጻቸዋለህ ለምሳሌ ነፃነታቸው ምን ድረስ ነበር ነፃነታቸው እንደዛሬው አልነበረም ከዛሬዎቹ ጋር ስንተያይ ጎበዝ ልንባል አንችልም ግን የፍርሃት ብቻ አይደለም ቀዳማዊ ኃይለ ሥላሴ የሚፈሩት ሊያስገድሉ ስለሚችሉና ሊያሳስሩ ስለሚችሉ ብቻ አልነበረም ምንፈራቸው አባታችንና አያታችንን እንደምንፈራው አይነት ነገር ፍርሃት ነበር ምክንያቱም አብዛኛዎቻችን ያደግነው መንግስት ተማሪ ቤት ለኩዳዴ ጾምና አንዳንድ ጊዜም በሌላውም ጊዜ በመኪናቸው ከኋላቸው በሚከተል መኪና ፍራፍሬ ያስጫኑ ራት ስንበላ መጥተው ማታ እየዞሩ እሱን እየሰጡን እየቆሙ ያንዳንዱን ተማሪ ያነጋገሩ እንደሱ ነው ያደግነው እና ከዚያ ተነስተን መሸፈት አቃተንኛ
በሳቸው ላይ ፍርሃት ብቻ ሳይሆን ይሄ ነበረ። እሳቸው ደግሞ እግዚአብሔር አልቀና ሲላቸው መጨረሻው ድረስ ቆዩበት። በጊዜ ለቀውት ቢሄዱ ኖረው አውቀው ኢትዮጵያ ውስጥ እንደሳቸው አይነት ሰው መሪ ሆኖ አልተፈጠረም ይባል ነበር እና ፍርሃታችን ይሄንን ነበረ። ይሄ በዚያ አኳኋን ነበረ። እንደ የቅጣት ፍርሃት ብቻ አይደለም። ቅጣቱም ደግሞ በእውነቱ ነገር አንዳንድ ነገር አለው። እኔ አሁን አብረውኝ የሚሰሩት ካልኩ ቅድም ልጆች ከነ መሐመድ ኢድሪስ ከነ አሳምነው ገብረወልድ እንደዚህ አንዳንድ ጊዜ የሚሰራ ፕሮግራም ለበዓል ሲኖር እንዲህ አንሰራም የሚሉ ነበሩ። ተው አትስራው፣ ሌላ የሚሰራለ የሚወድህን የሚወዳቸው የሚያምንባቸው እንደሱ ነበር የምንሰራው። በግድ አልነበረም። አንድ ነገር ልንገርህ። የአቤ ጉበኛ አንድ ለእናቱ የሚል መጽሐፍ ስለ አፄ ቴዎድሮስ የወጣ ጊዜ የሱ ትችት አዲስ ዘመን ላይ ይወጣል። ዋና አዘጋጅ ብርሃኑ ዘሪሁን ነበረ። ብርሃኑ ዘሪሁን ጎንደሬ ነው እና የሚጽፈው ብርሃኑ አይደለም። ሌላ ሰው ሲጽፍ አፄ ቴዎድሮስ እንደማንም ሌላው ሰው ከእስራኤል መጣን ብሎ አይኮሩም ነበር የሚል መስመር አለ። ይሄ በቀጥታ ዘር አይደለምና በቀጥታ እሳቸውን ነው። በተለይ እሳቸው ነበር ያጠበቁት ከነ ምኒልክም የበለጠ ከነ ዮሐንስም የበለጠ። እንዲህ ሲባል በቃ ከስራው ላይ ይባረር ተባለ። አዎ ተባረረ። የት ነው ሄደው? ማስታወቂያ ሚኒስቴር እዛው ሬዲዮ ክፍል ከእኔ ዲፓርትመንት ውስጥ ነበር። እኔ ዲፓርትመንት ነው እና እኔ ታዛዥ ነኝ ብዬ አልያዝኩትም እና ቁጭ ብሎ ፕሮግራሙን ይጽፋል። ደግሞ በዚህ ዘመን ወደ ሬዲዮ ዞር አንድ ጊዜ ደግሞ አሳምነው ገብረወልድ የታወቀ ጋዜጠኛ ነበር፣ ዝነኛ፣ ህዝብ እንዲያው በጣም የሚያከብረው። ምን እንደነበረ አላውቅም። አንድ ነገር ማይሆን ነገር ተናገረ። ከስራው ይባረር፣ ሁለተኛ አይኑን እንዳናየው፣ ድምጹን እንዳንሰማ ተባለ። ድምጹን ገለል አረግንና አልተባረረም። በግማሽ ደሞዙ አንድ ምናልባት 7-8 ወር እንደሰራ ቀዳማዊ ኃይለ ሥላሴ ወደ አሜሪካ ሄዳሉ። የኔ አለቃ ለስራ ሌላ ቦታ ሄዶ ነበር፣ ክቡራቱ ንጉሴ። ተነጋሽ ያን ጊዜ የብርሃኑ ዘሪሁንን ቦታ ይዞ እኔ እሱን ቦታ ይዣለሁ። እንግዲህ ግቢ ውስጥ ያለሁት ከሚኒስትሩ ቀጥዬ ነበርኩ ማለት ነው። እና ክቡር ዶክተር ጌታቸው መካሻ ከቤተ መንግስት ይደውልና ከሳቸው ጋር የሚሄድ ጋዜጠኛ ይመደብ ይለኛል። ተመድቦ ውሸቴ ነው ተመድቦ ፓስፖርት የተዘጋጀለታል። አሳምነው ገብረወልድ ጤና የለህም እንዴ አንተ ሰው እንዴት እንዳያን ነገር ትናገራለህ? እሱ ነው የሚሄደው። ኧረ ተው እባክህ፣ እንደው ከሰው ታጣላናለህ፣ ከሸዋ ታጣላናለህ። አያጣላንም እንዴ ጎበዝ እኮ ሰራተኛ ነው፣ ልጅ አይደለም። በኋላ እኔ ይሄንን አልመሰለኝም። ስለዚህ እንደ ክቡር ዶክተር ጌታቸው አሜሪካ እኮ የሚሄዱት ጃንሆይና አሳምነው ናቸው። ሰለሞን ኤሬሳ እኮ እዚህ ነው ያለው፣ እኔ ባንገቴ ይሆንብኝ አልኩኝ። እስከዚህ ድረስ እስቲ ቆይ እንግዲህ ተባልኩኝና ስልኩን ዘጋና ሄድና ከግማሽ ሰዓት በኋላ ደወለ። ይሄን ያልካመንክበት ሂድልህ ተብለሃል ተባልኩኝ። ጃንሆይ ይበሉት ማይበሉት አላውቅም። ከዚያ ሄደና ሲመለስ ጥሩ ፕሮግራም ሰራ። ስራው መልሶ ተባልና ወደ ስራው ተመለሰ። በደም እንዲያውም ያው ከእርገቱ ጋር ምንድነው አሳምነው ገብረወልድ ዛሬም ድረስ ስሙ እንግዲህ ይጠቀሳል። ምንድን ነበረ ልዩ ችሎታው እንደዚህ አየር ላይ በስፋት ያወጣው ዝናው? አንደኛ ድምጹ እና አማርኛ አነባበቡ እንደ ልቡ ያበጠ ጎረምሳ እንደሆኑ ሬዲዮ ላይ አይደነፋም ነበረ። የሚናገረው አማርኛ በቀጥታ ከህዝቡ ጋር ነበረ። አንድ እሱ ነው አጠራሩ። ሁለተኛ እኔም ማስታወሰው መጨረሻ ደቂቃ ላይ ስራ የሚሰራ ካለ እኔንም ቢሉኝ ሰራተኞቹ ካልፈለጉ በአግባብ ያለውን ትዕዛዝ ቢካሉኝ ራሴ ገብቼ እሰራለሁ እንጂ በግድ አለቃ ነኝና አዛለሁ አልልም ነበረ። መጨረሻ ጥይቴ አሳምነው ነው። ጉለም ከሌሊቱ በ9 ሰዓት አሁን ቤቱ ደውዬ አቶ አሳምነው እንዲህ አይነት ችግር ተፈጠረ ምን ይመስላል ስለው መቼ ልሂድ ነው የሚለው እና ስራውን ይወዳል፣ ታዞ ይሰራል። እሱን ህዝብ አያውቅለትም። ሌላ ደግሞ ጥያቄ ሲጠይቅ ባለጌ ሳይሆን ደፋር ጀግና ነበር። ጀግና ጋዜጠኛ ነበር በዘመኑ አቅም። ከዛሬዎቹ ጋር ስንተያይ የኛ ደካሞች ነበር ነው፣ ምክንያቱም ያሁኖቹ ደፋሮች ናቸው እና ጎበዞችም ናቸው። አደንቃቸዋለሁ ያሁኖቹም የኢትዮጵያ ጋዜጠኞች እናንተ ማለቴ ነው። እኛ ግን ለአባታችን ነበራ ምን ሰራው። ቀዳማዊ ኃይለ ሥላሴ እኮ አባታችን ነበሩ እና ፖለቲካ መሪ አልነበሩም። ለኛ ችግራችን እሱ ነበር። ግን አንድ ወቅት ላይ የሆኑ ጋዜጠኞች ቤተ መንግስት ለስራ ተጠርተው ሄደው በር ላይ ዘቦቹ አስቆመው ሊፈትሿቸው ሲሉ ኧረ እኛንማ መፈተሽ አትችሉም እኛማ አንፈተሽም ብለው መኪናቸውን አዙረው እንደገና ተመልሰው ሄዱ የሚባል ነገር ሰምቻለሁ። እንዳውም ይሄ ያኔ በጋሽ ሰለሞን ጊዜ ነው አይነት ነገር የሰማሁት። እኔ ነኝ ያደረኩት። ነው ራስህ ነበርበት? ሌላ ኧረ ብቻ ክሊና አንድ ሁለት ሰዎች ነበር። ቤተ መንግስት ቀዳማዊ ኃይለ ሥላሴን ሪኮርድ ለማድረግ ሲናገሩ እና ስንገባ ክብር ዘበኛ ያው የተለመደ እኛም ሳስበው ባለጌ ነበርኩ ልልህ እችላለሁ። ምክንያቱም እዚያ የቆመ ዘብ
ምን ነበረበት ቆም ብዬ ይቅርታ ወታደር ወይንም አስር አለቃ ላስቸግርህ አልፈልግም ግን ከውስጥ ተጠርተን ነው እንዴት አድርገህ ትረዳናለህ ብለው ሌላ ይሆን ነበር መልሱ ብዬ ገምታለሁ። እኛ ስራችንን እናውቃለን አንተ ቆመሃል ዝም ብለና እንገባለን ስንለው የታባክ አትገባም አለ እና ትንሽ ተጋጨንና ከመስለዋል አልኩኝና መኪናን አዙሬ ሂልተን ሄጄ ከሂልተን ባር ለክቡር ዶክተር ተስፋዬ ገብረግዚእ ማስታወቂያ ሚኒስቴር እሱ ነበር ለሱ ደወልኩኝ። ዝም በለውና ና ተባልኩኝ። የማይሆን የጥጋብ መደሰት አለ አይደለም አሳየው አይነት ነገር ገባን። ከገባን በኋላ ደግሞ ጃንሆይ ቢሮ ውስጥ እሳቸው ሳይገቡ አትገቡም ጉድ ይፈላል ያልገባን ነው ሰውየውን ስማቸውን ሳላነሳ እኔ ስሰራ ቁጭ ብለው ይጠብቁ ነው ግርማዊ ጃንሆይ እሱማ ያንተ ጉዳይ ነው ተጣላን። በኋላ ስራና ወጣ ሰራሁኝና ደግሞ አንድ የሰርተን ወጣንና የባህር ዳር ሞዴል ነበረች ዋና ከተማ ተነለች ተታስባለ ነበር ጥንት በዚያን ጊዜ የተሰራ እሱን ሳይ ደግሞ መጡናኙ ሰውዬ ውጣ እናሉና ምን ነው አይ ግማታቸው ሳይመጡ ፊት አየሩ ንጹህ ሆነ አለበት አሉና ኤር ፍሬሽነር ነው ሸተትክ እና ኤኒዌይ መጡ። እኛ ደግሞ ስናበ እንዲሁ እንበሻሸቅ ነበር። እሳቸው ከተቀመጡ በኋላ ግርማዊ ጃንሆይ ፈቀደልኝና ክራቫትና ማይክሮፎኑን ላስተካክል ብዬ እዚያ ገብቼ ሰውየውን እያየሁት ኢት ዩር ሃርት አውት ይላል አሜሪካኖች እንደዚህ እንሰራ ነበር። አዎ እንደው ጃንሆይ አንዳንድ ጊዜ እንደው በል ሲላቸው አንዳንድ ነገር ይደጉሙ ነበር ለጋዜጠኞች እዛ ለመጡት ይባላል። ለምሳሌ መሬት መስጠት እንደው ገንዘብ እንደው ሸጎጥ የማድረግ ነገር በደንብ እርሱ ያውቃል? በፍጹም ተጠርቻለሁ እጄ ተቀብዬ አላውቅም። ናው ሰርተ ብለህ ተጠርታል? አዎ መኪናም መሬትም ገንዘብ አይደለም መኪና መሬት ሊሻን እኔ አውሰከም በፍጹም አንድ ሳንቲም አላኮረፉም አይቆጡም ናቀብኝ ምን ነው ስጦታዬን አይደለም ቤት አይደለም ሲስተሙን ታውቀዋለህ። እና እኔ የምለው ስጠራ በካናቴራና በጂንስ ለስራ ነው የመጣሁትና ባኮን ያስጥሉኝ ይላል ያለው ሚኒስትር አንድ ሳንቲም ተቀብያለሁ። መኪናውን የመጨረሻውን አስርክቤ የወጣሁትን ይሰደው ተብዬ ነበር። ምክንያቱም አንድ እሳቸው እንደስ ምትል ነገር ሰርቼ ነበር እና ሉላል ጋራሽም ግቢ ጠርቼ ነበር ወሎ ፕሮግራም ጥኖ ሆኖ ተሰርቶ አንድ ቀን ከደሞዜ በስተቀር አንድ ሳንቲም ተቃሳ አልቀበል። መኪና በግል ነበር ያሽልሙ የምነዳ የመንግስት መኪና አልነበረ መኪና ነበር እስቲ አሁን በዚያን ጊዜ ቮልክስዋገን ግን በመኛው ፐዦ ይሆን ነበር እና እኔ ትሄድበታለሁ ያቺኛ ትሄዳለች እና አዲስ ነበረች መጨረሻ ላይ ያስኳት ይሰጠው ተባለና አይ አልቀበልም ምን በወጣኝ እኔ ምን ሸጫው ልሄድ 2000 ብር ምናምን ለማትረፍና ግን በኋላ ሬቮሉሽነሪ የሆኑ የተሸለሙ ነፍሳቸውን ይማርና ብዙ ነበሩ። ምክንያቱም አንዳንዶቹ አብረን ስለምንሰራ እኔን እያስፈቅዱ ነበር ሄደው የመሬታቸውን የሚያዩት ይሰጡ ነበር እና ገንዘብ እንኳን የለጎሙት የለም። ዘመድ ታሞባቸው ማሳከሚያ የተሰጣቸው አስታውሳለሁ። ቀርበው ደግሞ አንዱ ሚኒስትራችን ዶክተር ምናሴ ኃይሌ በጃንሆይ በጣም የተወደደ ሰው ነበር እና በክቡር ዶክተር ምናሴ በኩል ደግሞ ይልግልና ተሸለማለህ ይሰጣል። ለንጉስ አይደሉም እንደሸለሙ ነበር።